ታውቂያለሽ ይሄንን ውሳኔ መወሰን እንዴት የሚከብድ ነገር እንደሆነ የራስን ሰው ከሌላ ሰው ጋራ አንሶላ ሲጋፈፍ ማሰብ። ነገር ግን ይሄ ለባሌ ፍቅር ስል የምከፍለው መስዋዕትነት ነው ብዬ አይኔ ሳይሆን ልቤ እያለቀሰ ተማጸንኳት ትለናለች። እጅግ በጣም ረጅም እንደነገርኳችሁ ረጅም ታሪክ ስለሆነ ይሄኛው ታሪክ በደንብ ለሰው ሁሉ እንዲሰማና ብዙ ሰዎች እንዲሰሙት እንድታደርጉ ጠይቃችኋለሁ። ይህን ታሪክ መጀመሪያውን የሰማችሁ ሰዎች መጨረሻውን ሳትሰሙ እንዳትቀሩ። ምክንያቱም ትልቅ የእግዚአብሔር ድንቅ ስራ የተገለጠበት ታሪክ ነው። እጅግ በጣም የተለየም ነው። እኔ ሰው እንደዚህ የሚያደርጋል ብዬ ደግሞ እኔ አላስብም። ይሄንን ማድረግ የሚችል ሰው አለ ብዬ አላስብም። ነገር ግን ሆነ እያለቀሰች ነው የምታወራዎች ማለት ታሪካችን እና ይሄንን ነገር ብዙ ሰው ጋር እንዲደርስ የእግዚአብሔር ድንቅ ስራ የተገለጠበት ነገር ስለሆነ ብዙ ሰው ጋራ እንዲደርስ እንድታደርጉ እየጠየቁኝ የዛሬው ታሪካችን እስከ ዛሬ ከሰማነው ታሪክ ሁሉ እጅግ በጣም የተለየና የአንድ ሰዓት ከምናምን ደቂቃ የሚሆን ቮይስ ነው የተላከልኝ። እኔ ደግሞ ቀጥታ ከባለ ታሪኳ አንደበት እንድትሰሙት ፈልጌ ድምጿን ልለቀው ነበረ። ነገር ግን ፈቃደኝነቷን ስጠይቃት አይ ፈቃደኛ አይደለውም ስላለችኝ እንዴትም ብዬ አሳጥሬ አጣጥሬ ለእናንተ ላቀርብላችሁ፣ በራሴ ድምፅ ላቀርብላችሁ ተገድጃለሁ ማለት ነው። ነገር ግን ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እንደዚህ አይነቱን የእግዚአብሔርን ድንቅና ድንቅ የሆነ ተአምሩን እንዲሰማ ብዙ ሰዎች ጆሮ እንዲደርስ እንድታደርጉ እጠይቃችኋለሁ። ወደ ታሪኩ መራችኋለሁ። እስከ ታሪኩ መጨረሻ ድረስ አብራችሁኝ ሆኑ። ባለቤቴ እጅግ በጣም ጥሩ ሰው ነው። የተጋባ ነው እንደ ሰው በፍቅር በውጭ ተገናኝተን ሳይሆን በቤተሰቦቻችን ፍላጎት ነበረ። ነገር ግን ባለቤቴ ትንሽ ምራቅ ዋጥ ያደረገ ስለነበረና እጅግ በጣም መልካም ሰው ስለነበረ ያለን ፍቅር፣ መከባበር፣ መሰማማት በፍቅር አብዶ እንደተጋባ ሰው ነበረ የሚመስለው። ስለ ባለቤቴ መልካምነት የማውቀው የምናገረው እኔ ብቻ አይደለሁም። የሚያውቁት ሁሉ ሰው አክባሪነቱን፣ ሽቁጥቁጥነቱን፣ መልካም ሀሳቢ፣ ደግ፣ ለሰው ደራሽነቱን ሀገር የሚመሰክርለት ሰው ነው። ለእኔ ደግሞ ከማንም በላይ እንደ ባል ሳይሆን እንደ እናት ነው ብል ማጋነን አይሆንብኝም። ታዲያ ለዚህ መልካም ሰው እኔ ከኔ የሚፈልገውን ነገር ላደርግለት ልሰጠው አልቻልኩም ነበረ። ልጅ እሱ በእድሜ ብዙ ይበልጠኛል። ከህይወት ጋራ ከኑሮ ጋራ ሲታገል ቶሎ ወደ ትዳር አልገባም ነበረ እና በጣም የልጅ ጉጉት አለበት። ልክ እንደተጋባን የምንወልድ ነበር የመሰለው። ነገር ግን ብንጠብቅ ካሁን ቀረ እያለን ስንጠብቅ ምንም ነገር የለም። ረዘም ላለ ጊዜ ባለቤቴ የወር አበባዬን ሁኔታ ይከታተል ነበረ። መጣ ቀረ እያለ ይጠይቀኝ ነበረ። እያደር ግን የእኔንም መሳቀቅ እያየ መጠየቅ አቆመ። ብናይ ምንም የሚለወጥ ነገር ብናጣ ተነስተን ወደ ሕክምና ሄድን። እኔ የወር አበባ ማየት ከጀመርኩበት ጊዜ ጀምሮ አለፍ እያለ የወር አበባዬ ይቀራል። ከዛ በራሱ ጊዜ ይመጣል እና ግን ምንም አይነት ህመምና ለውጥ ያመጣብኝ ስላልነበረ ወደ ሕክምና ሄጄ ለመታየት ሞክሬ አላውቅም። እና ለካስ ይሄ ከሆርሞን ጋራ የተያያዘ ችግር እንደሆነና ያ ችግርም እንዳለብኝና እሱን ለማስተካከል ደግሞ የሚወሰድ መድኃኒቶች ተሰጥተውኝ በተጨማሪ ደግሞ የአመጋገብ ስርዓቴን በማስተካከል ጭንቀት ካለ በማስወገድ የግንኙነት ጊዜን አስልቶ በመጠቀም የእርግዝና እንዲፈጠር ሊደረግ እንደሚቻል ነግረውን ተመለስን። ከዚህ በኋላ በጣም ብዙ ቦታ ምርመራ አድርጌያለሁ። ነገር ግን ምንም የተለየ ነገር የለም። ታዲያ 1 2 3 4 እያልን 6 ዓመታትን ያለ ልጅ አስቆጠርን። ይሄ የሆነው ባለቤቴ ልጅ አጣው በእኔ ምክንያት መሆኑን ሳስብ እጅግ በጣም ይሰማኛል። እሱ ግን እኔ እንዳይሰማኝ የማያደርገው ጥረት አልነበረም። እኔ ግን ይሰማኛል። በተለይ አብረን አንድ ቦታ ስንሄድ በዙሪያችን ህፃናት ከመጡ ወይ እሱ ልጅ አቅፎ ሲስም ካየው በቃ ለሱ እኔ ይሰማኛል። በእኔ ምክንያት ነው ልጅ አጣው። ይሄን መልካም ባሌን በልጅ ጉጉት የሚሰቃየው ከኔ ጋራ ለመኖር ብሎ ነው እያልኩኝ በጣም ይሰማኛል። በጣም እጨንቃለሁ። ለራሴ ልጅ ከማጣቴ ይልቅ ባሌን ልጅ ማሳጣቴ ልክ ራሴ ያደረግኩት ያህል ነበረ የሚሰማኝ። አመታት በጨመሩ ቁጥር ልቤ እየተሰበረ መከፋቴ እየበዛ በሆነው ባልሆነው ማልቀሴ እየጨመረ ለነገሮች ያለኝ ፍላጎት እየቀነሰ መጣ። ምንም አዲስ ነገር አያምረኝም። ቤቴን በአዲስ ነገር መቀየር እንኳን ሞራሉ የለኝም ነበረ። ታዲያ በስተመጨረሻም ፈጣሪ ለእኔ ልጅ የማይሰጠኝ ከሆነ በእኔ ምክንያት ይሄ ልበ መልካምና እንደ እናቴ የሚሆንልኝ ባሌን እስከ መቼ ያለ ፍሬ አስቀረዋለሁ ብዬ
አሰብኩኝ። ውለድና አምጣ ብለው ባሌ እጅግ በጣም ይከፋብኛል፣ ይቀየመኛል። ስለዚህ አንድ ሀሳብ መጣልኝ። የቤት አጋዤ ከእኔ ጋር 4 ዓመታትን አሳልፋለች። ወጣት ናት። ከባለቤቷ ጋር ተፋታ ነበረ ለስራ ወደዚህ ወደ አዲስ አበባ የመጣችው እና ባለቤቴ ከቤት አጋዤ እንዲወልድ እና ቢያንስ አንድ ልጅ እንዲኖረውና አይኑን በአይኑ እንዲያይ ማድረግ አለብኝ ብዬ አሰብኩኝ። ነገር ግን ከባድ ነበረ። ከሊኔ ጋራ ተጣላው። ከፍላጎቴ ጋራ ከሚስትነት ስሜት ጋራ ታገልኩኝ። አለቀስኩ። በእሱ መልካምነት በእኔ ፍሬ አለመስጠት እና እሱን ከሌላ ሰው ጋራ ከማስተኛት ጋራ ሀሳብ ጦርነት ውስጥ ገባው። አጣብቂኝ ውስጥ ገባው። አለቀስኩ። እድሌን አማረርኩ። ፈጣሪዋ የተዋት የረሳት የማትፈለግ ፍጥረት የሆንኩ ያህል ተሰማኝ። ታዲያ ወሰንኩኝ። የቤት አጋዤ ማለት ጓደኛዬ፣ አማካሪ፣ ሳልቅስ አይዞሽ ባይ አክባሪ፣ የራሴ ሰው ያህል የምቆጥራት በጣም የምወዳት አጋዤ ናት እና እኔ ልጅ በማጣቴ የምሰቃየውን ስቃይ የማለቅሰውን እንባ ሁሉ ታውቃለች ታያለችም። እትዬ ነው የምትለኝ እና እትዬ አይዞሽ ይሰጥሻል፣ አታልቅሺ፣ አትረበሽ እያለች የምታጽናናኝ አጽናኝም ነች። እንደ አጋዥ ሳይሆን እንደ ታላቅና ታናሽ እህትማማቾች ነበር ነገረ ስራችን ሁሉ። ታዲያ እንዴት ብዬ ከባሌ ውለጅልኝ እንዴት ልበላት? እንዴት የባሏን ክብር የምታጎድፍ ሴት ልሆን? እንዴት ባሌን አባልጊ ይባላል? እንዴት የራስሽ ከማይሆን ሰው ጋራ ለእኔ ስትይ አንሶላ ተጋፈፍ ይባላል? በቃ ናላይ ዞር። እዚህ ሀሳብ ከራሴ ጋራ እየተጣላው እያወጣው እያወረድኩ ወራቶችን አሳለፍኩኝ። ነገር ግን ከ9 ዓመት ሙከራ በኋላ ምንም አዲስ ነገር እንደማይከሰት እርግጠኛ ስለሆንኩና በራሴ ተስፋ ስለቆረጥኩኝ ደፍሬ ጠይቄ እሺ ካለችም ባለቤቴን የልጅ አባት አደርገዋለሁ፣ የእሱን ልጅ አሳድጋለሁ፣ እንዴት ብላ ከተከፋችብኝም ይቅርታ ጠይቃታለሁ ብዬ ወሰንኩኝ እና ጠራኋትና አንቺ ባሌን ታውቂዋለሽ ምን ያህል ለኔ እናት እንደሆነ። ነገር ግን ለዚህ ባሌ ፍሬ ልሰጠው አልቻልኩም። በእኔ ምክንያት የልጅ አባት መሆን አልቻለም እና አይኑን በአይኑ ማየት አቅፎ መሳም አልቻለም። የራሱን ስሜት ለመቻል ሞክሮ ለእኔ ስሜት ለመጠንቀቅ ሞክሮ የሰውን አፍ ውለድ እንጂ የሚል ጭቅጨቃ ተቋቁሞ እኔን እንዳይተፋኝ እየሳቀ ደስ ያለው እየመሰለ እየኖረ ነው እና ግን እኔ ይህንን ባሌን የእውነት ተደስቶ ማየት፣ ፍሬውን አቅፎ ማየት፣ በስሙ የሚጠራ አንድ ዘር ኖሮት ማየት እፈልጋለሁ እና አንቺም የምወድሽ እህቴ፣ ሚስጥረኛዬ፣ አጽናኜ ነሽና ባሌ ከሌላ ሴት ወልዶ ከሚመጣ አንቺ ከምወድሽ እህቴ ልጅ ቢኖረው አልተፋም እና እባክሽ እንደ ድፍረት፣ እንደ ነውር፣ እንደ ብልግና፣ እንደ ቅሌት አትቁጠሪብኝ። ለባለቤቴ ፍሬን እንድታፈሪ እኔንም እናት እንድታደርግኝ የባለቤቴን ልጅ አቅፌ እንድስም ከባሌ ልጅ እንድትሰጭኝ እፈልጋለሁ። ጭንቀቴን፣ ስብራቴን፣ መከፋቴን፣ ሚስጥሬን ሁሉ ከጎን የሆነች ስለምታይ ይህንን በማለቴ ደፈረችኝ እንዳትይ በፈጣሪ ስም እጠይቅሻለሁ ብዬ እግሯ ላይ በእንባ ወደኩኝ። ታውቂያለሽ ይህንን ውሳኔ መወሰን እንዴት የሚከብድ ነገር እንደሆነ፣ የራስን ሰው ከሌላ ሰው ጋር አንሶላ ሲጋፈፍ ማሰብ። ነገር ግን ይሄ ለባሌ ፍቅር ስል የምከፍለው መስዋዕትነት ነው ብዬ አይኔ ሳይሆን ልቤ እያለቀሰ ተማጸንኳት ትለናለች። እጅግ በጣም ረጅም እንደነገርኳችሁ ረጅም ታሪክ ስለሆነ ይሄኛው ታሪክ በደንብ ለሰው ሁሉ እንዲሰማና ብዙ ሰዎች እንዲሰሙት እንድታደርጉ ጠይቃችኋለሁ። ይህን ታሪክ መጀመሪያውን የሰማችሁ ሰዎች መጨረሻውን ሳትሰሙ እንዳትቀሩ። ምክንያቱም ትልቅ የእግዚአብሔር ድንቅ ስራ የተገለጠበት ታሪክ ነው። እጅግ በጣም የተለየም ነው። እኔ ሰው እንደዚህ የሚያደርጋል ብዬ ደግሞ እኔ አላስብም። ይሄንን ማድረግ የሚችል ሰው አለ ብዬ አላስብም። ነገር ግን ሆነ እያለቀሰች ነው የምታወራዎች ባለ ታሪካችን እና ይሄንን ነገር ብዙ ሰው ጋር እንዲደርስ የእግዚአብሔር ድንቅ ስራ የተገለጠበት ነገር ስለሆነ ብዙ ሰው ጋራ እንዲደርስ እንድታደርጉ እየጠየቁኝ ከነች የትላንትናው ባለ ታሪካችን 9 ዓመታት ያክል ከማህፀኗ ፍሬ ለባሏም ለራሷም ልጅ ማግኘት ስላልቻለች አሁን ደግሞ ባለቤቷ በእሷ ምክንያት ልጅ አጥቶ እንዳይኖር ዘር እንዲኖረው ዘር እንዲተካ በጣም የምትወዳት አጋዧን እባክሽ ከባለቤቴ ጋር ተኝና ልጅ እንድትሰጭኝ እፈልጋለሁ ብላ እየነገረቻት እያለ ነበረ። የቤት አጋዧ ግን ምን የምትላት ይመስላችኋል? እኔ ቮይሱን ስሰማ እሱን ነገር እስክሰማ ነበረ በጣም ቸኩዬ ነበረ። በእንደዚህ አይነት ሁኔታ ውስጥ ያሉ ብዙ እህቶቻችን እናቶቻችን ሊኖሩ ስለሚችሉ ለነሱ ሁሉ ተስፋ የሚሆን ቪዲዮ ስለሆነ ብዙ ቦታ እንዲደርስ እነሱ ጆሮ እንዲደርስ እንድታደርጉልኝ እጠይቃችኋለሁ። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ዛሬ መጨረሻውን ታሪኳን አሰማችኋል። እስከ መጨረሻው ድረስ አብራችሁኝ ነው።
አጋዤ በጣም ደነገጠች። የማትጠብቀው ነገር ነበር የጠየቅኳት። አትደንግጪ፣ አንቺ አይደለሽም፣ እኔ ነኝ የፈለግኩት። ከወደድሽኝና ለእኔ የምታዝኝልኝ ከሆነ ይሄንን አድርጊልኝ አልኳት። ይቅለላት ብዬ እንዴት እንደምናደርግ ነገርኳት። ባለቤቴ መጠጥ እንደማይችል ታውቂያለሽ። ትንሽ ከጠጣ ወዲያው ከራሱ ይወጣል እና ሰበብ ፈጥረን ትንሽ ፕሮግራም እቤት ውስጥ እናዘጋጃለን። ከዛ እዛ ላይ ከበድ ያለ መጠጥ እንዲጠጣ እኔ ያደርገዋለሁ። ከዛ ከስካሩ ሳይወጣ አንቺ ከጎኑ እንድትተኝ እናደርጋለን። ሳይነቃ ትወጫለሽ አልኳት። እትዬ ባንቺ ላይ አለችኝ። ይሄ የእኔ ፍቃድ ነው፣ እኔ ፈቅጄልሽ ነው። እኔም ደግሞ ለባለቤቴ ፍቅር ስል እሱ ለእኔ ስላለው ፍቅርና ክብር እንደ ባል ሳይሆን እንደ እናት ለሚሆንልኝ ልቡ የምከፍለው መስዋዕትነት ነው። ብዙ አስቤበት አውጥቼ አውርጄ ነው ዛሬ ልጠይቅሽ የቆረጥኩት እና አንቺ ፍቃደኛ ብቻ ሁኝ እንጂ ለእኔ ስሜት እንዳትጨነቂ አልኳት። አጋዤ ግን በጣም ደነገጠች። የምትለው ግራ ገባት። አይ እትዬ እኔ አሁን ምንም ልልሽ አልችልም፣ እስቲ ረጋ ብዬ ላስብበት ብላኝ ከአጠገቤ ተነሳች። ነገር ግን ግራ የመጋባት እንጂ የቅያሜ ፊት ስላላየውባት ደስ ብሎኝ ነበረ። ከአንድ ሳምንት በኋላ ጠርቼ ያልኩሽን ምን አሰብሽ አልኳት። እትዬ ይሄ በጭራሽ የማይሆን ነገር ነው። አንቺ ባትወልጅኝ እናቴ ነሽ፣ ባታደርሽኝ እህቴ ነሽ። እንዴት አንቺ ያቀፍሽውን ገላ አዳፈራለሁ? በዛ ላይ እሳቸው ማለት ባለቤቴን አንቱ ነው የምትለው እና እሳቸው አባቴ ናቸው። ለእኔ በጣም መልካም ሰው ናቸው፣ ደግ ቅን ሰው ናቸው። እኔ በእሳቸው ላይ ይሄንን ማድረግ አልችልም። እምነቴን አላጎድልም፣ ፈጣሪም ይጠይቀኛል። በዛ ላይ አይደለም አብሯቸው መተኛት በሙሉ አይኔ እንኳን እንደማላያቸው አንቺ ታውቂያለሽ። ይሄ ከባድ በደል ነው። እኔ እሳቸውን እንዲህ ማድረግ አልችልም። ከሌላ ሰው ውለጂ ወልደሽ አምጪ ብትይኝ ግን ይሄንን ላንቺ ስል አደርገዋለሁ። ከእሳቸው ጋር ግን በጭራሽ አላደርገውም። እምነቴንም አላጎድንም፣ ህሊናይም አይፈቅድልኝም፣ ፈጣሪም ያዝንብኛል አለችኝ። በጭራሽ እንደማታደርገው ቆርጣ ነገረችኝ። ልቤ ተሰበረ። በቃ በውስጤ የነበረች ባለቤቴን የልጅ አባት የማድረግ ጭላንጭል ተስፋ ድፍን አለች። ከተቀመጥኩበት ሶፋ ላይ ሽርትት ብዬ መሬት ላይ ተዘርግቼ ሰው እንደሞተበት ሰው ስቅስቅ ብዬ አለቀሱ። እንባዬ በፊቴ ወርዶ አንገቴን ደረቴን እስከማይርሰው ምን ነው አምላኬ ፈተናዬን አበዛኸው? ምን ነው እኔ ልጅህ አይደለሁም? አንተ አይደለ የፈጠርከኝ? ምን ነው ታዲያ በእኔ ላይ በረታክ ብዬ መሬት ላይ ተነጠፍኩኝ። ተስፋ ቆርጬ ቤተክርስቲያን እንኳን ስሄድ ስለ ልጅ ምንም ልመና አላቀርብም ነበር። ያን ሰዓት ግን በጠራራ ፀሐይ ብድግ ብዬ ሰፈሬ ያሉት ተክለ ሃይማኖት እየሮጥኩኝ በረርኩኝ። ጭር ብሏል። ነጠላይን ከላይ አውርጄ ወገቤ ላይ አስሬ የደጃቸው በረንዳ ላይ ወጣው። ለንብርክክ ደጃቸውን መዞር ጀመርኩኝ። በአንደበቴ ግን ምንም አልናገርም ነበረ። ብቻ እንደ እንስሳ ተንበርክኬ ጉልበቴ እስኪደማ ዙሪያቸውን እንባዬን እያፈሰስኩኝ እዞር ነበረ። ጉልበቴ በደም ሲጨማ ማለቅ አቅቶኝ እዛው መቅደሳቸው በር ላይ እንደተኛው እንቅልፍ ይዞኝ ሄዶ አንድ አባት ሲቀሰቅሱኝ ነበር የነቃሁት። ታዲያ ከዛ ጊዜ በኋላ የህይወት ጣዕም አልታየሽ አለኝ። ዓለም አዛለችኝ። የመኖር ፍላጎት አጣሁኝ። ለደጉ ለባሌ ስል ብቻ ነበር የምኖረው። ታዲያ አንድ ቀን በህልሜ እቤቴ ውስጥ ያለው ይመስለኛል እና ከቤቴ ጣሪያ ውስጥ ወደ ላይ ሰማይ ይታያል። ከላይ ከሰማይ ቀጥታ ወደ ቤቴ ውስጥ የገባ ኃይለኛ ጨረር ብርሃን አለ። እሱ ስር እኔ የቤት አጋዢና አንድ መነኩሴ በእጃቸው መስቀል በትር ይዘው ቆመዋል። እሳቸው ከብርሃኑ ጨረር ጋር ያወራሉ፣ ይነጋገራሉ። ነገር ግን እኛ እሳቸው የሚሉትን እንጂ ከጨረሩ የሚወጣውን ድምፅ አይሰማንም ነበረ። ከዛ ነይ ይሏትና አጋዤን ስራቸው አቁመው ከከንፈሯ ላይ የወይን ፍሬ እየለቀሙ ለእኔ በሁለት እጄ ይሞሉልኛል። ደስ እያለኝ እየሳኩኝ ይቀበላቸዋለሁ። ከዛ ለአጋዤ ያየሁትን ነገር ነገርኳት። እኔ አላውቅም እትዬ፣ ቤተክርስቲያን እንሂድና በአባት እናስፈታ አለችኝ። እሺ አልኳት። ግን ከእሷ አፍ ላይ የወይን ፍሬ እየለቀሙ የሰጡኝ እኔ ልጅ የሚኖረኝ በአንቺ በኩል ነው። ባለፈው አርጊልኝ ያልኩሽን ብታደርጊልኝ ልጅ እንደማገኝ ሲያሳየኝ ነው አልኳት። ታይ እትዬ፣ ፈጣሪ እንዴት ኃጢአት ስሩ ይላል? እንዴት እምነት አጉድሉ ይላል? አይ ግድ የለሽም በአባት እናስተረጉማለን አለችኝ። በማግስቱ ጠዋት እሁድ ስለነበረ ቅዳሴ ሄደን አስቀድሰን ቅዳሴው ካለቀ በኋላ መስቀል ያሳለሙንን አባት ላናግሮት ፈልጌ ነበረ ብዬ እስኪያልቅ ጠብቂኝ ብለውኝ ሲያልቅ ቁጭ ብለን ህልሜን ነገርኳቸው። ሽማግሌው አጥቢያ ደብርሽ ተክለ ሃይማኖት ናቸው። ከሰማይ ቀጥ ብሎ እቤትሽ የገባውና እሳቸው የሚያናግሩት ብርሃን ጨረር አምላክሽ እግዚአብሔር ነው። እሳቸው የሚያናግሩት እያማለዱሽ ነው። ከእሷ ከንፈር ላይ የወይን ፍሬ መልቀማቸውና ለአንቺ መስጠታቸው በእሷ ጸሎት የምታገኘው አንድ ነገር አለ። በእሷ ጸሎት ለአንቺ የሚሰጥሽ ነገር አለ አሉኝ። እጅግ በጣም ተገረምኩኝ። ልጅ እንደሌለኝ ነገርኳቸው። በቃ እሱም ሊሆን ይችላል፣ ሌላም ሊሆን ይችላል። ብቻ አንቺ በርትተሽ ጸልይ፣ እሷም ትጸልይልሽ፣ ስላንቺ የምትለምነውን ልመና ይሰማታል አሉኝ እና ባርከውን መርቀውን ተለያየ።
ይታያል። አጋዤ እትዬ እኔ እኮ ሁሌ ነው የምጸልይልሽ አለችኝ። በቃ ተግተሽ ጸልይልኝ አልኳት። ትንሽ ከሰነባበትን በኋላ አጋዤ ፍቀጅልኝና ደብረ ሊባኖስ ልሄድና ተክልዬን ደጃቸው ሄጄ ልንገራቸው፣ ልማጸናቸው፣ እሳቸው የእኔን ጸሎት የሚፈልጉት ከሆነ ደጃቸውን ረግጬ ነግሬያቸው ልምጣ አለችኝ። እሺ ደስ ይለኛል ብዬ ለ1 ወር ፈቅጄላት በዛውም ቤተሰቦቿ ጋር ሄዳ ደርሳ ተመለሰች። ከዛ ያመጣችውን ጸበል እምነት ሁል ጊዜ እንደ መድኃኒት እየተከታተለች ትሰጠኛለች፣ ትቀባኛለች። ተክለ ሃይማኖትን ዕለት ዳቦ እየጋገረች ሻማ እያበራች እቤት ውስጥ ታዘክራለች። በእኔ ውስጥ ራሱ የተክለ ሃይማኖትን ፍቅር እንዲያድርብኝ እያደረገች መጣች። በወር ዳቦ እየጋገረች ለእኔ ቢጤ ታከፋፍላለች። በቃ የእኔን ችግር ለመፍታት እኔንም ከጻድቁ አባቴ ከተክለ ሃይማኖት አዋደደችኝ። ታዲያ አንድ ቀን ሌሊት ሙሉ ሲያመኝ አደረ። ወገቤን ይቆርጣጥመኛል፣ ያስመልሰኛል፣ አቅም ያሳጣኛል፣ አቅሌ ይነሳኝ። ብቻ ነግቶ ወደ ሐኪም እስከምንሄድ ባለቤቴም የእቤት አጋዥም ተጨነቁ። ጠዋት ላይ ተነስተን ሄድን። እኔ የቱጋ ምን እንደሚሰማኝ ሁሉ ምንም አላውቅም ነበረ። አስፈላጊው ምርመራ ተደርጎ መጨረሻ ላይ ዶክተሩ ጠራኝና የወር አበባሽ መች ነው የቀረው አለኝ። 2 ወር ሆኖታል አልኩት። እና ለምን ቀረ አትይም ሲለኝ ከልጅነቴ ጀምሮ አንዳንዴ እየቀረ እየቆየ እንደሚመጣ የተለመደ ነገር እንደሆነ ነገርኩት። አይ የአሁኑ የተለየ ነው፣ የ2 ወር ከ10 ቀን ነፍሰ ጡር ነሽ አለኝ። ለ2 ነበረ ክፍል ያልኩት። በእውኔ ይሁን በህልሜ ይሄንን ድምፅ የሰማሁት አላወቅኩም። ማ እኔ አልኩት። አዎ አላወቅሽም ነበር አለኝ። ዶክተር የሌላ ሰው ውጤት እንዳይሆን ተሳስታችሁ እንዳይሆን አልኩት። አንደበቴ እየተርበተበተ እረዳሻለሁ፣ ከዚህ በፊት ልጅ የለሽም ሲለኝ እሰማለሁ። ከዛ በኋላ ግን ምን እንደተፈጠረ አላውቅም። ስነቃ እቤቴ እራሴ ሶፋ ላይ ተኝቼ አገኘሁት። ቤቴ በሳር ተጎዝጉዞ በዓል መስሎ ነበረ። እናቴ፣ የእናቴ እህት፣ ባለቤቴ ከበውኝ ተቀምጠዋል። የ2 ወር ነፍሰ ጡር ነሽ የሚለው ድምፅ ቀድሞ ጆሮ ላይ አቃጨለ። መንቃቴን ሲያዩ የቤት አጋዤና እናቴ አቅፈውኝ አለቀሱ። የቤት አጋዤ ከላይ አልነሳለች፣ አልቅሳ አልጠግባለች። በለቅሶ ሲቃ ውስጥ ሆና ዛሬ ምን እንደሆነ ታውቂያለሽ እቴ አለችኝ። ዛሬ እኮ ተክለ ሃይማኖት ናቸው፣ ተክልዬ በዕለተ ቀናቸው በስርዓቱን አሰሙን ብላ ተንሰቀሰቀች። ተነስታ ቤቱን በእልልታ ሞላችሁ። ባለቤቴም አቅፎኝ አለቀሰ። ተላቀስን። ከ11 ዓመት የስቃይና የለቅሶ ዓመታት በኋላ ጻድቁ አቡነ ተክለ ሃይማኖት ልጅ ሰጡኝ። ይሄ እንዳይገርምሽ እህቴ የመጀመሪያ ልጄን በወለድኩኝ በ6ኛ ወር ነበር ሌላ 2ኛ ወንድ ልጅ እንዳረገዝኩኝ ያወቅኩት። ዛሬ የ2 ወንድና የ1 ሴት ልጅ እናት ነኝ። ተክለ ሃይማኖት ማህፀኔን የዘጋውን ጠላቴን እንዳይመለስ አድርገው ሸኙልኝ። ምልጃቸው ፈጣን፣ ጸሎትን የማይረሱ አባት ናቸው። ዛሬ የቤት አጋዤንም ድሪያት፣ እሷም የ1 ልጅ እናት ናት። በሄድኩበት ሁሉ የተክልዬን ስም እመሰክራለሁ። ነገር ግን ይህን ታሪክ ድምፄ እንዳይወጣ ያልኩት ከአጋዤ ጋራ ባለቤቴ እንዲወልድ የተማከርኩትን ምክር ባለቤቴ እስካሁን አያውቅም። ከእኔና ከእሷ በቀር ይህንን የሚያውቅ ማንም የለም። ለዛ ነው። በተረፈ እኔ ቤት የገቡ ተክለ ሃይማኖት እናንተን ቤት ይግቡ። እንደኔ እየተጨነቃችሁ ላላችሁ ሁሉ ለእኔ እንደደረሱ ለእናንተም ይድረሱላችሁ ብላለች። እንግዲህ ይሄ እጅግ በጣም እኔ ሰው የፈለገ ያህል ቢጨነቅ የፈለገ ያህል ቢጠበብ በዚህ መጠን ሄዶ እንደዚህ ያስባል ብዬ አስቤ አላቅም። እና እስከዛሬ ከሰማኋቸው ታሪኮች ሁሉ በቃ ምን ሆነ ምን ተፈጠረ ምን ሆነ እያልኩኝ ቮይሱን ያዳመጥኩት የመጀመሪያው እንደዚህ በጉጉት ያዳመጥኩት የመጀመሪያው ታሪክ ነው እና በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ሁሉ በእንደዚህ አይነት ሁኔታ ውስጥ ያላችሁ እናቶቻችን፣ እህቶቻችን፣ ወንድሞቻችን ብትሆኑ እግዚአብሔር እንደዚህ ነው ይረዳል። እግዚአብሔር ቢዘገይም የሚቀድመው የለም እና ብቻ እናንተ ጽኑ፣ ጎብዙ፣ በርቱ። እግዚአብሔር ይረዳል፣ ይመጣል። ተስፋ አትቁረጡ። ካልመጣም ደግሞ የእሱ ፍቃድ ነው፣ ለመልካም ነው። ሁሉም ነገር ለበጎ ነው የሚሆነው። እግዚአብሔር ለእኛ አባት ነው እና አይነሳንም። የምንፈልገውን ነገር የሚጠቅመንን የሚሆንንን ነገር አይነሳንም እና ከልክሎን አይደለም። በቃ የእሱ ፍቃድ ነው፣ እሱ ለበጎ ስለሚያደርግ እና ይህንን በእንደዚህ መልኩ ውሰዱት። ከዛ በተረፈ ቪዲዮቻችን ብዙ ቦታ እንዲደርሱ እንደዚህ የእግዚአብሔር ድንቅ ስራ እንዲወራ በደንብ እንዲነገር የአባታችን ስራ እንዲገን ስሙ ከፍ ከፍ እንዲል ቪዲዮቻችንን ኮፒ ሊንክ ሪፖስት እያደረጋችሁ ብዙ ቦታ እንዲደርስ አድርጉ። በሌላ ደግሞ የእግዚአብሔር ድንቅ ስራ ተመልሰን እስከምንገናኝ ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ሰላም።